ዛሬ ለርሶ ለብዙ ዓመታት በሱር የተተከሱ አስቸጋሪ 3 ቴክኒኮችን ይከፍላለሁ። እነዚህ የበለጠ ዓመታት ፍሬ የማይሰጡ የፍሬ ዛፎች እንደገና ፍሬ እንዲሰጡ ያደርጋሉ። ስለዚህ ዛፍ ፍሬ ካልሰጠ በጥንቃቄ ተከታተል፣ ምክንያቱም እነዚህ 3ቱ ዘዴዎች በሚያስደንቅህ መንገድ ይገርማሉ። ከሁሉም በላይ የሚያምረው ደግሞ እነዚህም በቤታችን ያሉ ነገሮች በተግባር እንደምንወስድ ነው። እንግዲኛ እንጀምር። እሺ፣ ከመጀመሪያው ዘዴ እንጀምር። ይህ ዘዴ ማየት በጣም አልተለመደም እና ብዙ ሰዎች በፊት ይህን ከቶ አላዩትም በሚል እርግጠኛ ነኝ። ይህ በጣም አሮጌና ቀላል የሆነ ቴክኒክ ነው። ለመስራት መጀመሪያ የምንወስነው የምንፈጽሙበትን ቦታ መወሰን ነው። በዚህ አጋጣሚ እኔ በዚህ የሎሚ ዛፍ ዋና ትክል ላይ ሰራዋለሁ፣ ምክንያቱም ይህ ወጣት ዛፍ ስለሆነ ምርጥ ልምድ ለማሳየት ይረዳኛል። ግን ትንሽ በታች ወይም ትንሽ በላይ በትክክሉ ላይ ማድረግም ትችላለህ፣ ምንም ችግር የለም። አንዴ ቦታውን ከመረጥን በኋላ በጣም ንጹህና የተወጠረ ቢላ ያስፈልገናል። ከዚያም ይህ ዛፍ ገና ወጣት ስለሆነና ትክክሉ በጣም ስፋት አያለውም ወደ 1 ኢንች ወይም 2 ወይም 3 ሴንቲሜትር ያህል መቆረጥ እችላለሁ። ትልቅ ነገር ማድረግ አያስፈልግም። ምናደርገው 2 ትንሽ ቁራጮች በትራያንግል ቅርጽ ማድረግ ነው። እንደዚህ ለምናደርገው እሺ፣ ሁለቱን ቁራጮች በትክክል እና በጥንቃቄ በቢላው ጫፍ ከሰራን በኋላ ይህን ትንሽ የቁርበት ምላስ እንደገና እንደምንሰበስብ እንጀምራለን። በቀስታ እና በጥንቃቄ እንሰራዋለን እስከሚለይ ድረስ ከእንጨቱ ትንሽ እንዲለይ። እና እንዴት እንደሚከር ተመልከት። የዚህ ዘዴ ስም በትክክል ከዚህ ይመጣ። አሁን ትንሽ የአሎዌ ቬራን ወስዳለንና በሙሉ በቁስሉ ላይ በተለይ በቁራጮቹ ጠርዞች ላይ እንቀባለን። ይህ ቦታውን ንጹህ እንዲቆይ እና በተሻለ መንገድ እንዲድን ይረዳናል። ይህን ካደረግን በኋላ ቀላል የጥርስ ብርሃን እንወስዳለንና ከቁርበቱ በታች እንገባዋለን እንዲህ ትንሽ ከፍ እንዲሆን። በጣም ከፍ ማድረግ አያስፈልግም። በቀላሉ ትንሽ ቦታ እንዲከርም ብቻ ነው። አሁን ብርሃኑን አስቀምጥነው ስለሆነ ትንሽ የጨርቅ ቁራጭ ወይም የትራፖ ቁራጭ እንይዛለንና አንድ ጊዜ እንደተጠበቀ እንዲቆይ እንደምንሰጠው እንደተያዘ እንደሚቆይ እንደምንያዝ። እኔ ጨርቅ መጠቀም ወዳለሁ፣ ምክንያቱም ቁርበቱ እንዲተነፍስ ያደርጋል እና በኋላ ማውጣቱም በጣም ቀላል ነው። ለመጨረሻም በቁስሉ ላይ ትንሽ የተፈጨ ቅንካኔ እንበትናለን። ይህ ነገር በቅርቡ ሁሉም በቤታችን ያለን ነገር ነውና በጣም ጥሩ አንቲፉንጋል ባህሪያት አሉት። በቁስሉ ላይ ሲደን እንዲጠበቅ ማግደል ይረዳል። እንዲህ ነው ይመስለው። አሁን ምናልባት ለምን ይህን ሁሉ እንደምንሰራ ትጠይቃለህ። ምክንያቱም ይህ ትንሽ የተቆጣጠረ ጉዳት ዛፉን ለመመላስ ያስገድዳል። ዛፉ በዚህ አካባቢ አንዳች የተከሰተ እንደሆነ ያስተውላልና የመከላከያና የመዳን ስርዓቶችን ያነቃቃል። እና ብዙ ጊዜ የፍራፍሬ ዛፎች ለብዙ ዓመታት ፍሬ ሳይሰጡ ሲኖሩ ይህ አይነቱ እንቅስቃሴ ለወደፊት አበባ ማብቀል በጣም ይረዳል። እንዲሁም ይህ አይነቱ ዘዴዎች በተለምዶ ከክረምት መጨረሻ እስከ ጸደይ መጀመሪያ ድረስ እንደሚደረጉ ማወቅ ደግሞ ጥሩ ነው፣ ምክንያቱም ዛፉ በዚያን ጊዜ መንቀሳቀስ ይጀምራልና ለመምላስ የበለጠ ችሎታ ይኖረዋል። እና ይህ ዘዴ ወደክ ከሆነ አዘጋጅ፣ ምክንያቱም የሚመጣው ከዚህ ይበልጣል። አስደናቂ ነው። ይህ ከድሮ ሮማውያን የመጣ ቴክኒክ ነው። አንድ ዘዴ እንደሚመስላችሁ በቅድሚያ በብዙ መቶ ዓመታት ተጠቅመው የነበሩና እስከ ዛሬ ድረስ በሚያስደንቅ መንገድ የሚሰራ ዘዴ ነው። ከሁሉም የበለጠ ጥሩ የሆነው ይህ ከዚህ ይበልጥ ቀላል መስራት ነው። ስለዚህ በጥልቅ ተጠንቀቅ፣ ምክንያቱም ወደሚቀጥሉ ዘዴ እንሄዳለን። እሺ፣ አሁን ሁለተኛው ዘዴው እንደሚባለው ምንዛሬ ዘዴ እንሄዳለን። እና አንዱ ነገር ላለው ይህ ምናልባት በሙሉ ቪዲዮ ውስጥ ከሚገኙት ቀላል ዘዴዎች አንዱ ነው። ለመስራት 2 ነገሮች ብቻ እንደሚያስፈልጉን እንደምናውቀው አንዱ ትንሽ ምንዛሬና አንዱ አልታይ ነው። እነዚህ በቤታችን ውስጥ በተለምዶ ሁሉም ያሉን ነገሮች ናቸው። ስለዚህ እንጀምር። መጀመሪያ የምናደርገው በአንድ ንጹህ የዛፉ ቅርንጫፍ ክፍል መፈለግ ነው። ምንዛሬው በጥሩ ሁኔታ እንዲጠጣ የሚችል አካባቢ ነው። በዚህ ጊዜ ከምንሰራው የታናሽ ዛፍ ጋር ስለሆነ በዛፉ አካባቢ ከላይና ከታች መካከል በዚህ አካባቢ ላይ ማድረግ ይችላሉ። አሁን አንድ ምንዛሬ እንወስዳለን። መጠኑ አይቀየሙም፣ ግን ከዛፉ ውፍረት ጋር የሚስማማ መሆኑ አስፈላጊ ነው። የዛፉ ቅርንጫፍ ቢያንስ ከሆነ ትንሽ ምንዛሬ እንጠቀማለን።
አንዴ ሲያገኟት ምንዛሬውን በኮዳው ላይ እናኖራለን። አሁን አልታዮቹን እንይዛለን እና ምንዛሬው በራሷ እንዲተታ እስኪሆን በቀስታ እንጨታለን። እና ተጠናቀቀ። እንዲህ መሆኑ አለበት። በግልጽ ነገር ከፍተኛ የሆነ ዛፍ ካለውና የትኩስ ቅርንጫፍ ካለው ብዙ ሰዎች በትክክል ይህን ነገር ያደርጋሉ። ገና አልታይት ሳይጠቀሙ ምንዛሬውን በኮዳው ላይ በጥሩ ሁኔታ ለማስቀመጥ ትንሽ መዶሻ ይጠቀማሉ። አሁን ትንሽ የሆነ ጨርቅ ወይም ትንሽ መጥቅን ወስዳለንና በዙሪያው አንድ ዙር እንሰጠዋለን። በቀላሉ ጨርቁ ለምንዛሬው በደህና ለመያዝና እንዳትወድቅ ለማድረግ እንጠቀማለን። እንዲህ በማድረግ በጥሩ ሁኔታ መቆየት አለበት። አሁንም እንደ ቀደም ያለው ዘዴ ምንዛሬ እንደዚህ ቀላል ነገር ለምን ሊሰራ እንደሚችል ምናልባት ትደነግጣለህ። ምክንያቱም ይህን ምንዛሬ በዛፉ ቅርፊት ውስጥ በከፊል ሲያስገባ ትንሽ የተቆጣጠረ ጉዳት እንደምንፈጽማለን። ዛፉም እንደ ቀደም ያለው ዘዴ እንደ አደጋ እንደሚገኝ ያስታውቃል። ስለዚህም በአውቶማቲክ ሁኔታ የሱን የከላከል ስርዓቶች ያነቃቃ እና መይሳ እንግዲህ ራሱን ለመባዛት ይሞክራል። ማለትም አባባ ለመስራት እና በዚህ መንገድ ብዙ ፍራፍሬ ለመስጠት እድሉን ለማሳደግ። በትክክልም ለዚህ ምክንያት ከትውልድ ወደ ትውልድ የተላለፈው ይህ ዘዴ እስከ ዛሬ ቀን ድረስ ከሚገኙት በጣም ኃይለኛ ዘዴዎች አንዱ መሆኑ ቀጥሏል እና በታማኝነትም ከቀላሉ ዘዴዎች አንዱ ነው። አሁን ግን ይህን ዘዴ መቼ መፈጸም አለብን? እንደ ቀደም ያለው ዘዴ በመሆኑ ከክረምት መጨረሻ እስከ ሰኔ መጀመሪያ ድረስ ማድረግ ይመችበታል። ይህም ዛፉ ሲነካና ሳቢው በጣም በጭንቀት ሲመንከስ የሚሆነው ጊዜ ነው። አሁንም ከቀላሉ ዘዴዎች አንዱን እግዚአብሔር አሳየኝ፣ ነገር ግን በጣም ያልታወቀ ዘዴ እንደሆነ ደግሞ ይታወቃል። ከሁሉም የበለጠ የሚያምረው ግን ምንም ምሳሌ ወይም ምንም ሳንቲም አንጠቀምም። አንደኛ ትንሽ በረከት ወይም መምሪያ እና ትንሽ የሆነ ጨርቅ ብቻ ነው የምንፈልገው። ይህን ዘዴ የተጠራው የማጣቃት ዘዴ ተብሎ ይታወቃል። በጣም ቀላል መሆኑ ቢታወቅም እውነተኛ የሚያስደንቅ ውጤቶችን ይሰጣል። ስለዚህ በጥልቅ ተጠንቀቅ፣ ምክንያቱም እኛ እስከ መጨረሻ እንዴት እንደሚደረግ እማራለን እና ለመስራት በጣም ቀላል ነው። በዚህ ጊዜ አንድ ትንሽ አቮካዶ በመጠቀም እሰራዋለሁ። እንደዚህ በማድረግ በጥሩ ሁኔታ ትመለከቱታላችሁ። መጀመሪያ የምናደርገው ነገር ትንሽ በረከት ወይም መምሪያ ከምንፈልገው ቅርንጫፍ አንዱ ጎን ላይ ማኖር ነው። አሁን በጥንቃቄ ብዩ። ቅርንጫፉን በመምራት ወሹን በመጣጣስ በመምሪያው ዙሪያ እንደዚህ እንሰራለን። እንደዚህ በማድረግ አሁን እንደምንፈልገው ከተዘጋጀ በኋላ ትንሽ ይሁን የጨርቅ ቁራጮችን እንደሱ እንደ ቅርንጫፉ በመመሪያው ላይ እንዲጠጉ እንደምንሰራ እንደዚህ እንደምንደርግ ነው። በቀላሉ ጥቂት ጊዜ እንዲዞሩትና በጥሩ ሁኔታ እንዲጠጡ እንቀርባቸዋለን እና እንዲህ መሆን አለበት። በጊዜ ሂደት ውስጥ ቅርንጫፉ ከመመሪያው ጋር ይቀላቀላል፣ ግን በዚያ ማስተካከያ ሂደት ውስጥ ዛፉ አንዳንድ ነገር እንደተለወጠ ያስተውላል። በዚያ ቅርንጫፍ ላይ ያልተለመደ ኃይል ወይም ለውጥ እንዳለ ያስተውላል። በብዙ ጊዜ ይህ ትንሽ የሆነ የማስጠንቀቂያ ምልክት ዛፉን ለመርዳት የሚያነሳው ነው። የፍራፍሬ ዛፉ ራሱን በአንድ የጭንቀት ሁኔታ ውስጥ እንዳለ ያስተውላል እና እንደ የራሱ ሕይወት መጠበቂያ ሥርዓት ለመተዳደር ይሞክራል። እና እንዴት ይህን ያደርጋል? በአበባ ማበብ እና በኋላም ፍራፍሬ ማፍራት ውስጥ ነው። አሁን በአስተያየት ያስታውቀኝ ከየት እንደምታየኝ እና የትኛው ዛፍ ነው ችግር የሚያስከትለ። አበባ ወይም ፍራፍሬ የማይሰጥ የፍራፍሬ ዛፍ ካለ ንገረኝ። ልንቀበልህና ልረዳህ ደስ ይለኛል። እና እስካሁን አልተመዘገብህም ከሆነ ጥሩ ልዩ ውድቀት ስጥና ይህን ቪዲዮ እንዳንተ የወደዱ ተክሎች ለሚወዱ ሰው አካፍል። እኛም በሚቀጥለው ቪዲዮ እንገናኛለን።